ተነስተን ወደ ሰዓቱ የስፖርት ዜናዎችን አልፋለን። ነው ይመርነኝ በ17ኛው ሳምንት የኢትዮጵያ ፕሪሚየር ሊግ በ10 ሰው ያጠናቀቀው ቅዱስ ጊዮርጊስ መብራት ኃይልን በማሸነፍ ከተከታዩ ኢትዮጵያ ቡና ያለው የነጥብ ልዩነት ወደ 13 ከፍ አደረገ። ሲዳማ ቡና፣ ወላይታ ዲቻና ሐዋሳ ከነማ ሌሎች በሳምንቱ ድል የቀናቸው ቡድኖች ናቸው። የደደቢትና ሐረር ቢራ ጨዋታ ደግሞ በአቻ ውጤት ተጠናቋል። ግርማ በለቀለ ተጨማሪ ዘገባ አለው። የ17ኛ ሳምንት የሊጉ ጨዋታዎች ትላንት በ5 መርሃ ግብሮች ቀጥለው ተካሂደዋል። አዲስ አበባ ላይ ከነበሩት 3 ጨዋታዎች ሁለቱ በአዲስ አበባ ስቴዲየም ተደርጓል። የእድሜ ጠገቡ አዲስ አበባ ስቴዲየም ሁለት መርሃ ግብሮች የመጀመሪያ ጨዋታ ሁለት የውጭ ሀገራት አሰልጣኞችን ያገናኘ ነበር። ቅዱስ ጊዮርጊስ ከመብራት ኃይል፣ ሬንፌለር ከዮርዳን ስቶይኮቭ። ፈረሰኞቹ የሊጉን 16ኛ ድላቸውን አረጋግጠው ወጡ። ተከታዮቹ ግን ነጥብ ጥለዋል። በማርቲኖ ምትክ ትላንት የመጀመሪያ ጨዋታቸውን ከቅዱስ ጊዮርጊስ ጋር ያደረጉት ሌላ ሆላንዳዊ አሰልጣኝ ሬንፌለር የፈረሰኞቹን ስራ በድል ጀምረዋል። ጨዋታው ብዙም ሳቢ ባልነበረበት ቅዱስ ጊዮርጊስ ካገኛቸው የግብ አጋጣሚዎች 3ቱን ወደ ውጤት በመቀየር 3-2 አሸንፎ ወጥቷል። ልክ ጨዋታ እንደተጀመረ በመጀመሪያው ደቂቃ ነበር ቀዳሚ መሆን የቻለው። በቀድሞ የሙገር ሲሚንቶ ኮከብ በፍጹም ገብረ ማርያም አማካይነት መብራት ኃይል አቻ ለመሆን የወሰደበት የ7 ደቂቃዎች ልዩነት ብቻ ነበር። በረከት ይሳ ኳስና መረብን አገናኘም። ቅዱስ ጊዮርጊስ በመጀመሪያው አጋማሽ ያልተጠበቀ ያቋም መውረድ ቢያሳይም ወደ መልበሻ ክፍል የተመለሰው ግን 2-1 በመብራት ነበር። በ44ኛው ደቂቃ ላይ አምበሉ ደጉ ደበበ ከቅጣት ምት የተሻማን ኳስ በግንባሩ ገጭቶ ከመረብ አገናኝቷል። በሁለተኛው አጋማሽ ቅዱስ ጊዮርጊስ ድክመቶቹን አርሞ ገብቷል። ቀድሞ ግብ ማግባት የቻለው ግን መብራት ኃይል ነበር። ሳልሃዲን ባርጌቾ በግብ ክልል ውስጥ ኳስ በእጅ በመንካቱ የተሰጠውን ፍጹም ቅጣት ምት አዲስ ነጋሽ አስቆጥሯል። ሳልሃዲን በቀይ ካርድ ከሜዳ ተሰናብቷል። ውሳኔው ግን በስታዲየሙ የተገኘውን ተመልካች አወዛግቧል። ቀጣዩ ቀሪ ደቂቃዎች ለቅዱስ ጊዮርጊሶች ይከብዳል ተብሎ ቢገመትም በ10 ሰው በእልህ የተሻለ ተንቀሳቅሰው የአሸናፊነት ግብ አገኙ። ምንተስኖት አዳነ ክለቡን ወደ አሸናፊነት አሸጋግሮታል። ቀጥሎ ኢትዮጵያ ንግድ ባንክ ሲዳማ ቡናን አስተናግዷል። በመጀመሪያው አጋማሽ ሁለቱም ተመጣጣኝ ሊባል የሚችል አቋም አሳይቷል። 1-1 በሆነ ውጤትም ወደ መልበሻ ክፍል ተመልሷል። ሲዳማ ቡና ያገኘውን ፍጹም ቅጣት ምት ጌዲዮን ታደሰ በመምታት የቀድሞ ክለቡ ላይ አስቆጥሯል። ተጨርፋ በሲዳማ ቡና ግብ ጠባቂ ለዓለም ብርሃኑ መረብ ላይ ያረፈችው ደግሞ ኳሷን ወደ መረብ በላከው ፊሊፕ ዳውስ ተመዝግባ ለኢትዮጵያ ንግድ ባንክ ያቻ ግብ ሆናለች። የቀድሞ የቅዱስ ጊዮርጊስ ኮከብ ግብ አግቢ ኬንያዊ ኤሪክ ሙራንዳ አስቆጠራት ግብ ሲዳማ ቡና በ2-1 ድል ሙሉ 3 ነጥቡን ይዞ እንዲወጣ አስችሏለች። በአበበ ቢቂላ ስቴዲየም የደደቢትና ሐረር ቢራ ጨዋታ 1-1 በሆነ ውጤት ተጠናቋል። ዳዊት ፍቃዱ ለደደቢት አስቆጥሯል። ሌላው የደደቢት ተጫዋች ምኞት ደበበ ለሐረር ቢራ አቻ ግብ በራሱ መረብ ላይ አሳርፏል። ወዴቲ ላይ ወላይታ ዲቻ በአናጋው ባደገ ብቸኛ ግብ ኢትዮጵያ ቡናን ባሸነፈበት ከፍተኛ ስፖርታዊ ጨዋነት ችግሮች መከሰታቸው ተሰምቷል። ሐዋሳ ላይ ሐዋሳ ከነማ አርባ ምንጭ ከነማን በአንዱ ዓለም ንጉሴና ታፈሰ ተስፋዬ ግቦች 2-0 አሸንፏል። ቀሪ 2 ጨዋታዎች ዛሬ በአዲስ አበባ ስቴዲየም ይቀጥላሉ። 9 ሰዓት ላይ መከላከያ ሙገር ሲሚንቶን፣ 11 ሰዓት ተኩል ላይ ደግሞ ኢትዮጵያ መድን ዳሸን ቢራን ያስተናግዳሉ። የቀድሞ የዓለም የቼዝ ሻምፒዮን ሩሲያዊ ግራንድ ማስተር ጋሪ ካስፕሮቭ በኢትዮጵያ ትናንት ጉብኝት አደረገ። ካስፕሮቭ በቀጣይ ስፖርት ለማንሳት ከኢትዮጵያ ቼዝ ፌዴሬሽን ጋር በጋራ ለመስራት ፍላጎት እንዳለውም ገልጿል። ፌዴሬሽኑ በበኩሉ ከ25000 በላይ ታዳጊዎች በስፖርት ማሳተፍ የሚያስችል ፕሮጀክት ተግባራዊ ለማድረግ ዝግጅት እያደረገ መሆኑን አስታውቋል። ምስራች እርኮ ተጨማሪ ዘገባ አላት። የቼዝ ስፖርት በኢትዮጵያ ከረጅም ዓመታት በፊት እንደተዋወቀ ቢነገርለትም የእድሜውን ያክል ግን እንብዛም አይዘወተርም። እናም ስፖርቱ በህብረተሰቡ እንዲለመድና እንዲስፋፋ ለማድረግ የኢትዮጵያ ቼዝ ፌዴሬሽን ካለፉት ጊዜያት የተሻለ ጥረት እያደረኩ ነው ብሏል። የቀድሞ የዓለም የቼዝ ሻምፒዮን ሩሲያዊ ግራንድ ማስተር ጋሪ ካስፓሮቭም ይሄን ጥረት ለመደገፍና ለዓለም አቀፉ የቼዝ ፌዴሬሽን ፕሬዝዳንታዊ ምርጫ ቅስቀሳ ለማድረግ በኢትዮጵያ ጉብኝት አድርጓል። ካስፓሮቭ በ2005 ከውድድሩ ራሱን ከማግለሉ በፊት ለ20 ተከታታይ ዓመታት በቼዝ የዓለማችን ቁጥር 1 ተጫዋች ክብር ባለቤት ነበር። ከ2 ዓመታት በፊት ደግሞ ካስፓሮቭ ቼዝ ፋውንዴሽን በመመስረት በተለያዩ የአውሮፓ ሀገራት እንቅስቃሴ ሲያደርግ ቆይቷል። ወደ አፍሪካ በመዝለቅም በደቡብ አፍሪካ፣ ሩዋንዳ፣ ማላዊና ኬንያ ስፖርቱን ለማስፋት እየሰራ ነው። ግራንድ ማስተር ካስፓሮቭ በኢትዮጵያ በነበረው ቆይታም ከኢትዮጵያ ቼዝ ፌዴሬሽን፣ ከፌዴራል ስፖርት ኮሚሽን፣ ከትምህርት ሚኒስቴር እንዲሁም ከኦሎምፒክ ኮሚቴ ተወካዮች ጋር ስፖርቱን በማስፋፋት ዙሪያ ውይይት አድርጓል። ጉብኝትም እንዲሁም ከፌዴሬሽኑ ጋርም በቀጣይ
ለመስራት ፍላጎት እንዳለው ተናግሯል። ከኢትዮጵያ ቼስ ፌዴሬሽንና ከትምህርት ሚኒስቴር ጋር ይህን ሀሳብ ተግባራዊ ለማድረግ በስፋት እሰራለሁ። የሀሳብ ብቻም አይደለም፣ በሌሎች አፍሪካ ሀገራትን ሰርቶበት ስፖርቱ በማስፋፋት ረገድ ስኬታማ የሆነ ነው። በኢትዮጵያም ውጤታማ እንደምንሆን እምነት አለኝ። የኢትዮጵያ ቼስ ፌዴሬሽን በበኩሉ በሚቀጥሉት 2 ዓመታት ከ25000 በላይ ታዳጊዎችን በስፖርቱ የሚያሳትፍ ፕሮጀክት ተግባራዊ ለማድረግ በዝግጅት ላይ መሆኑን ይፋ አድርጓል። ከሁሉም ክልሎችና ከተማ መስተዳድሮች በተውጣጡ 500 ትምህርት ቤቶች ታዳጊዎች ስፖርቱን እንዲያውቁት ስልጠና ይሰጣል። ለፕሮጀክቱ ስኬትም ከ11 ሚሊዮን ብር በላይ ያስፈልጋል ተብሏል። ፕሮጀክቱን ለማሳካት ደግሞ ከካስፓሮቭ ፋውንዴሽንና ከሌሎች መሰል ተቋማት ጋር ለመስራት ታቅዷል። የኢትዮጵያ ቼስ ፌዴሬሽን ፕሬዝዳንት አቶ ግዳይ ገብረመድህን እንደሚሉትም ሀገሪቱን በተለያዩ መድረኮች በስፖርቱ ይበልጥ ተሳታፊ ለማድረግ መሰረታዊ ስራዎች በቀጣይ ይከናወናሉ። ቼስን በትምህርት ቤቶች ማስፋፋት ነው ያለን እውቀት ከፍ እንዲል ማለት አሰልጣኞች፣ ዳኞች፣ ውድድር አዘጋጆች እነዚህ ሁሉ ብቃታቸው መሻሻል አለበት። ዓለም አቀፍ ደረጃቸው መጠበቅ አለበት።